ሰላም ሰላም እንደምን አላችሁ? ውድ የሳነኩሉ ዩቲዩብ ቻናል ተከታታይ ወንድሞቼ እንደምን አላችሁ? እኔ ደህና ነኝ። ፈጣሪ የተመሰገነ ይሁን። የእግዚአብሔር ቸርነት በሁላችንም ላይ ይሁን እላለሁኝ። እንግዲህ ዛሬ እንደሚታወቀው የክርስትና እምነት ተከታዮችና የእስልምና እምነት ተከታዮች ወንድሞቼ ጾም ላይ ነው ያለነው። እንግዲህ የእስልምናዎቹ እንኳን ገና አልተጀመረም መሰለኝ። ስንት ቀን ነው የቀረው? አንድ ቀን ወይ ሁለት ቀን ነው የቀረው። ዛሬ አርብ ነው ቪዲዮውን እያደረኩ ያለሁት። ለማንኛውም ሁላችሁም እንኳን አደረሳችሁ ለማለት ነው። እንግዲህ እግዚአብሔር ደግሞ የሁላችንንም ጾምና ጸሎት ተቀብሎ ሀገራችንን ሰላም ያድርግልን በማለት ነው ዛሬ ቪዲዮውን የምጀምረው። እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ዛሬ አማርኛ ነው የምንማረው። እንግዲህ የአማርኛ ቃላት ምስረታችን ላይ እንደምታውቁት ከሀ ጀምረን ያው ለጀማሪዎችም ለመካከለኛም ደግሞ ከፍላላችሁትም የሚሆኑ ቪዲዮዎች እየሰራን ቆይተናል። ዛሬ ፊደል ጀ ጋር ደርሰናል ማለት ነው። እንግዲህ በፊደል ጀ ያሉ ቃላትን ደግሞ እናያለን ማለት ነው። መልካም ቆይታ እንደሚኖረን ተስፋ አደርጋለሁኝ። እሺ ቪዲዮውን ከመጀመራችን በፊት ቪዲዮውን ላይክ ማድረግ፣ ለጓደኞቻችሁ ሼር ማድረግ እና አዳዲስ ወንድሞቼ ካላችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እላለሁኝ። አሁን በቀጥታ ወደ ትምህርቱ እንገባለን። እሺ እዚህ ጋር እንግዲህ እንደምታዩት ቃላቶቹን ከመጀመሪያ በፊት ፊደል ጀን እስኪ እንየው። ፊደል ጀ ከሌሎቹ ከፊደል ደ ጋርና ጸ ጋር እንዴት እንደሚለያይ ላሳያችሁ። ጀን የሚመስሉ ብዙ ፊደሎች ስላሉ ማለት ነው። እና አንዳንድ በተለይ ጀማሪ ተማሪዎች እዚህ ጋር ስለሚያደናግራቸው ያው ለዛም እንዲሆን ማለት ነው። ፊደል ደን እንዴት ነው የምንጽፈው? በቃ እንዲህ እናደርጋለን። ይሄ ደ ነው። ስለዚህ ከላይ በመጨመር ብቻ ከላይ እንደዚህ በመጨመር ብቻ ማን ይሆናል? ይሄ ፊደል ጀ ማድረግ እንችላለን ማለት ነው። አያችሁ? እዚች ጋር በመጨመር ብቻ እንደዚህ ወደ ጀ ይቀየራል ማለት ነው። ጸ ሲሆን ግን ከታች እዚህ እግራቸው አካባቢ በጣም ልዩነት አለ። ጸ ጰ ምናምን ሲሆን ደ ጀ ጰ ጸ እንዴት እንደሚለያዩ ነው እያሳዩ ያለሁት። ጸ ሲሆን እንደዚህች ምናምን አይነት ነገር፣ ጰ ሲሆን ከላይ ይሆንበታል ማለት ነው። እሷን ጽፈን ከላይ ካደረግንበት ጰ ይሆናል። ካልሆነ ግን ች ጸ ነች ማለት ነው። አያችሁ? እዚህ አካባቢ ያለው ልዩነት አያችሁ? ታች ወገባቸው አካባቢ። አዎ ሌላው ኮምፒውተር ላይ ሲጻፉ እነዚህ ጀ ደ ምናምን እግራቸው በጣም አጫጭር ሆኖ ነው እንደምታዩት፣ አያስታውቅም በደንብ ማለት ነው። ስልካችሁ ላይ ሲጽፉ አሁን እኔ ሳስተምር አራተኛውና ለምሳሌ አራተኛው ፊደልና ሰባተኛውን ያዋቸው እግራቸው በደንብ ያስታውቃል። በእጅ በጽፈው በደንብ ያስታውቃል። እዚህ ጋር ግን ያን የትኛው እግሩ ነው ያጠረው የሚለው በደንብ አያስታውቅም። እንደዚህ መሆን አለበት። አያችሁት? እንደዚህ በደንብ እግሩ ማስታወቅ አለበት። በስልካችሁ ሳይሆን በእጃችሁ ደብተር ላይ ስትስሉ እነዚህ ነገሮች እየተጠነቀቃችሁ መሆን አለበት ማለት ነው። እግራቸውን ረዘም ማድረግ ትችላላችሁ። ቢያንስ እንደዚህ እንኳን ረዘም ቢል ቆንጆ ነው። ደም ከሆነ ጀም ከሆነ ማለት ነው። በጣም አሪፍ። እንግዲህ እስኪ ወደ ቃላቶቹ ልግባ። ደግሞ እዚህ ጋር የመጀመሪያው ቃል ምንድነው የሚለው? ጀማ። ጀማ ጀማ ታውቃላችሁ? እኔ አራዳ ቋንቋ ልበለው ጀማ ይላሉ ብዙ ጊዜ። ስብስብ ማለት ነው በነገራችን ላይ ጀማ ይላል። ጁስ ጁስ፣ ጀሶ ጀሶ፣ ጆሮ ሁለቱም ሰባተኛ ሲሆን ጆሮ፣ ጆክ ጆክ ማሳጠቢያው ማለት ነው። ውይ ይሄኛው ስድብ ነው ይቅርብኝ፣ እናንተው አንብቡት። እሺ ጅብ ጅብ፣ ጆሲ ጆሲ የቅምጥል ስም ነች። ዮሐንስ የሚባል ሰው ጆሲ ተብሎ ይቀመጣል ማለት ነው። ጆኒ። እሺ እስኪ እናያቸው አንድ ባንድ። ጀማ፣ ጁስ፣ ጀሶ፣ ጆሮ፣ ጆክ። እሺ ያን አለፍኩት። አሁንም ጅብ፣ ጆሲ፣ የኛ ደግሞ ጆኒ ነው የሚለው። በጣም አሪፍ። እነዚህ ባለ ሁለት ፊደል ናቸው። እንግዲህ አሁን ገና ቃላት ምስረታ የሚጀምር ፊደል የሚያጠና ተማሪ እነዚህን ጽፎ መለማመድ አለበት ማለት ነው። በጣም አሪፍ ነው። ከዛ እያደግን እንሄዳለን። እስኪ ደግሞ ቀጣዩን ነው። እሺ ጀልባ 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 ይላል። ጀመረ ጀመረ። በጣም አሪፍ። ጀማሪ። እንደውም እዚህ ጋር እስኪ የሆነ ነገር
ማስተዋል አለብን። ይሄም እንደሚለው ጀማሪ። አሁን ቃሉን ሳይወት ዝም ብሎኝ ነው። ማንበብ የሚጀምር ተማሪ እንዴት ያንብብ? እንዴት ይጀምር? ማለት በቃ ፊደሎችን አወቀ እና ከመሰረቱ ጀምሮ በዩቲዩብ የሚማሩ ልጆች ስላላችሁ በኦንላይን የማትማሩ ማለት ነው። በዩቲዩብ ብቻ የምትማሩ ልጆች ስላላችሁ እስኪ ሌላ ጊዜ በደንብ ቪዲዮ ሰራበታለሁኝ። ለጊዜው ግን እንዴት ነው ማንበብ የምንጀምረው ቢሆን እዚህ ጋር አሳያችሁ። ጀማሪ ለሆናችሁ ብቻ ለምሳሌ ይሄኛውን ቃል እናንብብ ቢባል መጀመሪያ ማወቅ ያለባችሁ እነዚህ ሶስት ፊደሎች የማን ቤተሰብ ናቸው? ጀ የጀ ቤተሰብ ነው። ስንተኛ ፊደል ናቸው? ጀ አንደኛ ፊደል የጀ ፊደል። መካከል ላይ ያለችው የለ ፊደል ሆና ስድስተኛ ነች አይደለ? በምልክታቸው ይታወቃሉ። እሱን ሌላ ትምህርት ነው። ቪዲዮም ሰርችበታለሁ ማየት ትችላላችሁ። አንድ ፊደል ስንተኛ ፊደል እንደሆነ በምልክቱ መለየት እንዴት እንደምንችል ማለት ነው። እቺኛዋ መጨረሻ ላይ ያለችው ደግሞ ባ ነች። ባ የበዘር አራተኛ ፊደል ነች። እንዴት አወቃላችሁኝ? ይሄው በግራ በኩል ያለው እግሩ አጭር ነው። እግራቸው በግራ በኩል ካጠረ አራተኛ ፊደል እንደሚባሉ ቪዲዮ ሰርችበታለሁኝ። ይሄው ተመልሳችሁ ማለት ነው። እና እነዚህን ስንተኛ የማን ቤተሰብና ስንተኛ እንደሆኑ መለየት የመጀመሪያው ስራ። ሶስቱን ለየ ብቻ። ከዛ ስማቸውን ለማወቅ መቁጠር ነው። እቺ ጀ አንደኛ ፊደል ስለሆነ ጀ ትላላችሁ፣ ታልፋላችሁ። አይቆጠርም አንደኛ መጀመሪያ ያለ ስለሆነ ማለት ነው። እቺ የለ ስድስተኛ ለሉ ሊላሌ ል። ከዛ ሁለቱን አንድ ላይ ማንበብ አለባችሁ። እነዚህ ሁለቱን አንድ ላይ ማንበብ ጀል ትላላችሁ። እቺን ትይዛላችሁ በቃላችሁ ጀል እንዳትረሷት ጀል። ከዛስ መጨረሻ ላይ ያለችውን እቺን መጨመር ነው እንግዲህ። እቺ ምንድነው የምትለው? የበዘር አራተኛ ብለናታል፣ ቅድም ወሰነናል። ጀል በቡ ቢ ባ አንድ ላይ ምን ይሆናል ማለት ነው? እቺን ባ ሳገኛት ሙሉ ጀልባ። አያችሁት? ጀል ብዬ ነበር ቅድም። ከዛ ባን ስጨምርበት ጀልባ ትርጉም ይሰጣል። ጀልባ ታውቃላችሁ መቼም የውሃ ላይ ትራንስፖርት ነው። ጀልባ ብዬ አነበብኩ ማለት ነው። እቺ ቀላል ነች። ሁሉም ሶስተኛ አይደለ? ጀ ከዛ መረ። እቺ በጣም ቀላል ነች። አሁን ይሄኛው ደግሞ ያለው ምልክት ያልኩበት ደግሞ ጀ ትላላችሁ። የመዘር አራተኛ መሙሚማ ጀማ። እቺ የረዘር ከአንደኛ ፊደሏ ጋር ታጭበረብራለች። እቺና እቺ ይቅርታ፣ አንደኛና ሶስተኛ ይመሳሰላሉ፣ ግን ልዩነት አላቸው። ሶስተኛዋ ወደ ውስጥ ገባ ያለች ነች። ስለዚህ የረዘር ሶስተኛ ነች። እቺ ረሩ ሪ ጀማ ብዬ ነበር ቅድም፣ ጀማ ብዬ ነበር። ሪ ስጨምርበት ጀማሪ የሚለውን ቃል ይሰጠኛል ማለት ነው። ስለዚህ ለማንበብ ምንድነው የምታደርጉት? ፊደላትን በቅርጻቸው ስንተኛ የማንዘርና ስንተኛ ፊደል እንደሆኑ መለየት፣ ከዛስ ለየብቻ ቆጥሮ ስማቸውን ማወቅ፣ ከዛስ ማገናኘት። ይሄን ስቴፕ ሳትሳሳቱ ከተከተላችሁ ማንበብ በጣም ቀላል ነገር ነው ማለት ነው። ማንበብ ከቻላችሁ ደግሞ መጻፍ የባሰ ቀላል ነው ማለት ነው። በጣም አሪፍ። እንቀጥል። ጀርባ ጀርባ፣ ጀበና፣ ጀብዱ ጀብዱ፣ ጀንፎ ጀንፎ፣ ጀግና ጀግና፣ ጀምሮ። እዚህ ጋር ያሉ ቃላት ምንድን ነው የሚሉት? ጀልባ ታውቃላችሁ፣ ጀመረ ታውቃላችሁ፣ ጀማሪ፣ ጀርባ ታውቃላችሁ፣ ጀበና ታውቃላችሁ። ጀብዱ ማለት በጦር ሜዳ አሸንፋችሁ ስትመጡ ጀብዱ ይባላል እሱ። ጀንፎ ደግሞ በገጠር ዱላ ታውቃላችሁ፣ በትር ወንዶች የሚይዙት ማለት ነው። እና ዱላ ላይ የሚያደርጉት ነገር ነው ጀንፎ ማለት። የገጠር ወጣቶች ዱላ ይይዙና ወይም በትር ይይዙና እንዳይሰነጠቅ ከቆዳ ወይም ከብረት የሆነ ከስር ይገባበታል። እሱ ነው ጀንፎ ማለት። ይሄ ጀግና ይላል። ጀግና ታውቃላችሁ ማለት ነው። እሺ እንቀጥል። ጀመሩ ጀመሩ፣ ጀማል ጀማል፣ ጂንስ ጂንስ ሱሪ፣ ጃርት ጃርት የምትባል እንስሳለች። ጃፓን ጃፓን፣ ጃኬት
ጃኬት ጀልባ ጀልባ ጅማት ጅማት ጅምላ ጅምላ ይላል። ታውቁታላችሁ ብዬ ነው ቃሎቹን። ጅረት 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 ማለት ወንዝ ማለት ነው። ጅራት ጅራት ጅራፍ ጅራፍ ጅግራ ጅግራ ጅሎች ውይ ቅድም ያለፍኩትን ስድብ እዚህ ያመጣው ወይኔ ተበላው። ጆንያ ጆንያ አላነብም ስል ጀመረች ጀመረች ጀምበር ጀንበር እና የመጨረሻው ጀግኖች ጀግኖች ይላል። በጣም አሪፍ። እዚህ ጋር ያሉት ቃላት ምን ነው የሚሉት? ጅረት ወንዝ ማለት ነው። ጅራት ጅራፍ ታውቃላችሁ፣ ገጠር ያደጋችሁ ከሆናችሁ። ጅግራ ጆንያ፣ ጀመረች፣ ጀንበር፣ ጀግኖች። እነዚህ ያው ባለ 3 እና ባለ 4 ጋር ስንደርስ የጻፍኳቸው ናቸው። በጣም አሪፍ። እስኪ ደግሞ አንድ ገጽ ይቀራል መሰለኝ። እሺ ጀርመን ጀርመን ወይ ጀርመን ወይ ጃፓን ያላችሁ አለን በሉኝ እስኪ ኮሜንት ላይ። ጀመርኩ ጀመርኩ ጀመርን ጀመርን ሁላችንም ማለት ነው። ጃንሆይ እዚህ ጋር ሉክ እቺን ጃ አራተኛ መሆኗ ብዙ ጊዜ እንዳልኳችሁ ነው። በተለይ በትሪክ ሲጻፍ አታስታውቅም እግሯ ማለት ነው። በጥንቃቄ ማየት አለባችሁ። አራተኛ ነች። ጀንሆይ አይባልም። ጃንሆይ ጃንሆይ ማለት ንጉስ ሆይ ማለት ነው። አፄ ኃይለ ሥላሴ ነው ጃንሆይ በጃንሆይ ስም የምናውቃቸውና ጃ አራተኛ ነች ለማለት ነው። እሺ ጃንጥላ ጃንጥላ ጁፒተር ጁፒተር ይሄን ቃል አታውቁትም ምናልባት እስኪ ነው እኔ ጋር ጁፒተር ማለት ያው እንደምታውቁት 10 ፕላኔት አለ አይደል የሚባለው። እቺ እኛ ያለንባት ፕላኔት አንዷ እርዝ ወይም መሬት የምትባለው ፕላኔት ነች። እንደዚህ እንደ መሬት አይነት 9 ነው 10 አሉ ይባላልና ከነዛ ውስጥ በጣም ትልቁ የሚባለው ፕላኔት ነው። በእንግሊዘኛ ነው ፕላኔት የሚለው ስማቸው። ጁፒተር የሚለው ከዛ የተወሰደ ቃል ነው ማለት ነው። ብቻ እናንተ የምትይዙት ቃላት ምስረታውን ስለሆነ እነዚህ ባለ 4 ፊደል የአማርኛ ቃላት ምስረታ ናቸው ማለት ነው። በጣም ቆንጆ። እሺ እንግዲህ አሁን ያቅሜን ሞክር ያለሁኝ ባለ 2ም ባለ 3ም ባለ 4ም በጄ የሚመሰረቱ ቃላትን ለማሳየት ሞክር ያለሁኝ። እዚህ ጋር ያልገባችሁ ነገር ካለ የከበዳችሁ ቃላት ካለ እንደሚጻፍ ምንም አይነት ነገር ከፈለጋችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሌላው ያው እንደተለመደ ሁሉ ጊዜ የምናገረው መልእክት ነው። ምናልባት ከዩቲዩብ የበለጠ በግል መማር በጣም ቆንጆ ነገር ስለሆነ ከ2 ወር እስከ 3 ወር ድረስ በቃ ትንሽ ጊዜያችሁን መስዋዕትን ታድርጋችሁ ትንሽ ሳንቲም የሚከፈላል እሷን መስዋዕትን ታድርጋችሁ 3 ወር ብትማሩ በቃ ጣጣውን የጨረሰ ትምህርት እና እንደዛ አድርጋችሁ በኦንላይን ብትማሩ መከራለሁኝና ያው ዩቲዩብ ላይ እንደምታውቁት በጣም ብዙ ዩቲዩበርስ አሉ፣ ብዙ መምህራን አሉ። ፈጣሪ የተመሰገነ ይሁን አሁን ቴክኖሎጂውም ስላለ እንደዛ ብትማሩ በጣም መከራለሁኝ። ዩቲዩብ እንደማገዣ ነው እንጂ ራሱን ችሎ ለማስተማር ትንሽ ይከብዳል። ምክንያቱም የሆነ ቃል እያነባችሁ ቢከብዳችሁ እዛው ፊት ለፊት የሚጠይቁ ሰው የለም ማለት ነው። በዛ ላይ ደግሞ ትኩረት ታጣላችሁ። አሁን አለ አይደለ ዩቲዩብ ላይ ሲሆን በዛው ሌላ ቪዲዮ ታያላችሁ፣ ጊዜያችሁን ያቃጥልባችሁ ይችላል፣ ጀግና ካልሆናችሁ በስተቀር ማለት ነው። ስለዚህ እኔም ጋር መማር ከፈለጋችሁ ሌሎች መምህራንም ጋር ብቻ እኔ የምፈልገው ተምራችሁ ማየት ፈልጋለሁኝ እንደ መምህርና እኔም ስልክ ቁጥር አስቀምጣለሁኝ ዩቲዩብ እዚህ ቪዲዮ ላይ። ከዚህ አንስታችሁ በዋትስአፕ በቴሌግራም እና በኢሞ ሃይ በሉኝ፣ እንገናኛለን፣ እናወራለን ማለት ነው። አይዟችሁ በርቱ። ለዛሬ ይዤላችሁ የነበረው ቪዲዮ ይሄን ይመስል ነበረ። እስከዚህ ሰዓት አብራችሁ ስለነበራችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። በርቱ፣ ጠንክሩ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቻው። መልካም ጾም፣ መልካም ጊዜ